በዚህ ቪዲዮ ቱቶሪያል የምናየው ማይክሮሶፍት ወርድ ዶክመንት መፍጠር ክሬት ማድረግ ክሬት ባደረግነው ማይክሮሶፍት ወርድ ላይ ዶክመንቶችን መጻፍ ወይም ጽሁፎችን መጻፍ የጻፍነው ጽሁፍን በተለያዩ ፎርማቶች ማሳመር ሪዴብል እንዲሆን ማድረግ አትራክቲቭ እንዲሆን ማድረግ እሱን ሴቭ ማድረግ ከዛ ወርድ ዶክመንታችንን ስራችንን ስንጨርስ እንዴት ክሎዝ ማድረግ እንደምናይ ማድረግ እንደምንችል እናያለን በመጨረሻም ሌላ ጊዜ መጠን እንዴት መክፈት እንደምንችል ኦፕኒንግ ኤግዚስቲንግ ፋይል የሚሉ ርዕሶችን የምናይ ይሆናል ማለት ነው ኦኬ ስለዚህ ማይክሮሶፍት ወርድ እንዲህ አይነት ፕሮግራም በመጀመሪያው ለመክፈት ማይክሮሶፍት ወርድ አይከን ላይ ክሊክ ማድረግ ወይም ደግሞ ፋይል ገብተን ኒው ዘን ብላንክ ዶክመንት የሚለውን ክሊክ በማድረግ ማስጀመር እንችላለን ወይም ከኪቦርዳችን ኮንትሮል ፕላስ ኤን በመጫን ማይክሮሶፍት ወርድ በአዲስ መክፈት እንችላለን ማለት ነው ከዚህ በኋላ ጽሁፍ ለመጻፍ ቀጥታ ከርሰራችን ብሊንክ ከምታደርግበት ከዚህ ጀምሮ ማለት ነው ጽሁፍ መጀመር እንችላለን እንጀምር ለምሳሌ Hello everyone I am Tamaskan from CyberTube እንግዲህ ይሄን በማድረግ ሰዓት አንድ ወርድ ጽፌ የሚቀጥለውን ሌላ ወርድ ለመጨመር በመሐከሉ ስፔስ ለማድረግ ስፔስ ባርን እጫናለሁ ካፕስ ሎክ ለማድረግ ደግሞ ወይም ካፒታል ሌተር ለማድረግ shift plus t መጫን ይችላል shift plus ሌተሮችን ማለት ነው ወይም ደግሞ ካፕስ ሎክ ማብራት ካፕስ ሎክ የምትለውን ኪ በመጫን ማብራት ከዛ የምንጽፋቸው በሙሉ ካፒታል ይሆናሉ ማለት ነው Hello everyone I'm Tamaskan from CyberTube in this video tutorial we will learn about the following topics full stop then በአዲስ መስመር ለመግባት ኢንተር ኪን እጫናለሁ ማለት ነው creating new document on create ያደረግነው ማለት ነው እዛ applying different formats ላይ ፎርማቶችን አፕላይ ማድረግ እናያለን then saving save then close and exit finally opening an existing Word document ርዕሶች ነው ምናይ ማለት ነው ስለዚህ በዚህ መንገድ ሁለቱን ርዕሶች አሁን ከበር አድርገናል ኒው ወርድ ዶክመንት ፈጥረናል ዘን እሱ ጋር ጽሁፍ መጻፍ አይተናል ማለት ነው ይሄን ጽሁፍ በመንጽፍበት ጊዜ ዋናነት ማይክሮሶፍት ወርድ ጀማሪ ለሆናችሁ ትኩረት ማድረግ አለብን አንድ ቃል ከጻፍን በኋላ ስፔስ ለመፍጠር ስፔስ ባርን ነው እዚህ ጋር የምንጫን ማለት ነው ስፔስ ባርን በመጫን ስፔስ መፍጠር ካፕስ ሎክ ለማድረግ ደግሞ ወይም በካፒታል ሌተር ለማድረግ shift ከኪቦርዳችን ተጭነን ከዛ የምንፈልገውን ሌተር ስንጫን በካፒታል ሌተር ይሆንልናል በአዲስ መስመር ለመጻፍ ደግሞ ኢንተር ኪን የምንጫን ማለት ነው ከኪቦርዳችን በዚህ መንገድ ወደ አዲስ መስመር ይመጣልናል ከርሰራችን ከዛ ጀምሮ ጽሁፉ ይቀጥላል ማለት ነው ከዛ በኋላ የተለያዩ ፎርማቶችን አፕላይ ማድረግ ስንፈልግ ደግሞ የምንፈልገው ቴክስት ኤሪያ መምረጥ ነው አፕላይ ማድረግ የምንፈልገው ዘንዚህ ጋር ሆም ላይ መጣን እዚህ የተለያዩ ፎንት ታይፖች አሉ ከነዚህ ፎንት ታይፖች የምንፈልገው ፎንት ታይፕ መርጠን አፕላይ ማድረግ እንችላለን እዚህ ጋር ብዙ አማራጮች አሉ ስክሮል ያደረግን መምረጥ እንችላለን አሁን እዚህ ጋር ስመርጥ ይሄው እንደምታዩት ጽሁፉ ሲቀየር ያሳየናል ማለት ነው እዚህ ጋር የምንፈልገውን ማድረግ እንችላለን ይሄን በመርጣው በዚህ መንገድ ይቀየርናል ማሳደግ ስንፈልግ ደግሞ እዚህ ጋር መጣን ፎንት ሳይዛችንን በመንፈልገው ልክ ሪዴብል አትራክቲቭ እንዲሆን ነው የምናደርገው ማለት ነው አሁን በዚህ መንገድ ይሄ ይሁን ካል በዚህ መንገድ ልናደርገው እንችላለን ማለት ነው ወይም እዚህ ጋር መጣን ማሳደግ እዚህ ጋር መጣን ደግሞ ማሳነስ እንችላለን እዚህ ጋር ደግሞ ቼንጅ ማድረግ ስንፈልግ ካሉ ታይፕ ወደ ለምሳሌ ሁሉንም ወደ ሎወር ኬዝ ስሞል ሌተር እንዲሆኑ በፈልግ ስሞል ሌተር በዚህ መንገድ ማድረግ እንችላለን ካፒታል ሌተር ይሁን ካል ሁሉም ካፒታል እንዲሆኑ ማድረግ እንችላለን
ወይንም ደግሞ ሌላ የተለያዩ ኬዞች አሉ ከየወርዶቹ መካከል የመጀመሪያዎቹ ሌተር ካፕስ ሎክ እንዲሆኑ ካፒታል ሌተር እንዲሆን ከፈለግን በዚህ መንገድ ልናስተካክለው እንችላለን ማለት ነው። እዚህ ጋር መጠን እንዲሁ የተለያዩ ፎርማቶች ለምሳሌ እነዚህ ፎርማቶች በተለያየ ነምበር ስታይል እንዲሆኑ ብንፈልግ የተለያዩ ኑሜሪክ ስታይሎች አሉ። ከነዚህ መርጠን ይሄን ክሊክ ባደረግ በዚህ መንገድ ሊስት ያደርጋቸዋል ማለት ነው። ቡሌት ሊስት ታይፕ ይሁን ካልን ደግሞ እዚህ ጋር ያሉ የተለያዩ ቡሌቶች እዚህ ጋር ኦኬ ብንል በዚህ መንገድ ሊስት ያደርጋቸዋል። እንዲሁ ፎንት ከለራቸውንም ማሳመር ከፈለግ መርጠን እዚህ ጋር የተለያዩ ፎንት ከለሮች አሉ። ከነዚህ ውስጥ የምንፈልገው መርጠን ኦኬ ብንለው በመንፈልገው ስታይል ይሆናል። ልክ እንዲህ ሲቀየር እንደምታዩት የሚመቸን ስናገኝ በዚህ መንገድ አፕላይ ኦኬ ስንለው ወይም ስንጫነው በዚህ መንገድ ይቀየርናል ማለት ነው። እንግዲህ ጽሁፋችን እንደዚህ ሪዳብል አትራክቲቭ እንዲሆን ካደረግን በኋላ ለሌላ ጊዜ እንድንጠቀመው ሴቭ ማድረግ ብንፈልግ የት ነው የምንሄደው? ፋይል እዚህ እንመጣለን። ዘን ሴቭ ኦር ሴቭ አስ ነው ክሊክ የምናደርግ። ለመጀመሪያ ጊዜ ከሆነ ሴቭም ሆነ ሴቭ አስ አንድ አይነት ትርጉም ያላቸው ሲሆን ለሁለተኛ ጊዜ ለውጦችን ሴቭ ለማድረግ የምንፈልግ ከሆነ እና ሴቭን የምንጫን ከሆነ በዛው ቀደም በመረጥነው ቦታ ላይ በዛው በአስገባንለት ፋይል ኔም ለውጡን የሚይዝልን ይሆናል ማለት። ሴቭ አስ ካልነው ግን በተለየ ሎኬሽን ወይም በተለየ ቦታና በተለየ ፋይል ኔም ሴቭ እንድናደርገው ይሄ ዳያሎግ ቦክስ ያመጣልናል ማለት ነው። ለመጀመሪያ ጊዜ ከሆነ ሁለቱም አንድ ናቸው። ስለዚህ እዚህ ጋር መጠን የት ቦታ ነው ማስቀመጥ የፈለግን የሚለውን ነው የምንወስን ማለት ነው። ለምሳሌ ብራውዝ ብለን ዲስክቶፕ ላይ ነው ማድረግ የምንፈልግ ከሆነ ዲስክቶፕ ማለት እንችላለን። ዶክመንት ላይ ከሆነ ዶክመንት ባይ ዲፎልት ግን ዶክመንት ላይ ያመጣልናል ማለት ነው። እዚህ ከመረጥን በኋላ ምንድነው ፋይል ኔሙ በምን ፋይል ኔም እንያዘው ታይትሉን እንሰጠዋለን ማለት ነው። ለምሳሌ ማይ ፋይል ካልኩት ማይ ፋይል በሚል አስቀመጡት ልበል። ማይ ፋይል የሚል ፋይል ሰጠሁት። የት ነው ያስቀመጡት? ዶክመንት። ይሄን ሴቭ ነው የምናደርገው ማለት ነው። ቦታ እንመርጣለን፣ ፋይል ኔም እንሰጠዋለን። ዘን ሴቭ የሚለውን በተን ክሊክ በምናደርግበት ጊዜ ሴቭ ይሆናል ማለት ነው። የት ላይ ነው ሴቭ የሆነው? ማይ ዶክመንት ማይ ፋይል በሚል ሴቭ ሆኗል ማለት ነው። እዚህ ጋር እንደምታዩት እንግዲህ ስራችንን ሰርተን ጨርሰን ሴቭ አድርገን ጨርሰናል። ለመውጣት ስንፈልግ ፋይል ክሎዝ የሚለውን በመጫን መዝጋት እንችላለን ማለት ነው። አጠቃላይ እዚህ መጠን ኤግዚት ወይም ክሎዝ ማድረግ እንችላለን። ሌላ ጊዜ መጠን ደግሞ የቅድሙን የሰራነውን ስራ መክፈት ስንፈልግ ወርድ ዶክመንት እናስጀምራለን። የት ነው ያስቀመጥነው በምን ፋይል ነው የሚለውን በማስታወስ መክፈት እንችላለን። ወይም በቀላሉ ሪሰንት የሚለው እዚህ ጋር በጠን ማይ ፋይል የሚለውን ክሊክ በማድረግ ማስጀመር እንችላለን። ወይንም ደግሞ ፋይል ኦፕን ብለን የት ነው ያስቀመጥነው ብራውዝ እናደርግና ብራውዝ የት ነው ያስቀመጥነው ዶክመንት የሚለውን እንመርጣለን። ፋይል ኔማችን ማን ነበር? ማይ ፋይል። እዚህ ጋር ለማይ ፋይል የሚል በዚህ መንገድ እሱን ኦፕን ስንለው እንደዚህ ይከፍትልናል ማለት ነው። እንግዲህ ውድ የዩቲዩብ ቻናሌ ተከታታዮች የዛሬው ቪዲዮ ቱቶሪያል ይህን ይመስል ነበር። ከወደዳችሁት ላይክ ማድረጉን አትርሱ። እንዲሁም ደግሞ ለሌሎች ማይክሮሶፍት ወርድ ጀማሪ ለሆኑ ሰዎች ይጠቅማቸዋል ካላችሁ ሼር አድርጉ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ስለተከታተላችሁኝ እጅግ አመሰግናለሁ። ቀጣይ ቪዲዮ ቱቶሪያሎችም የምለቃቸው ወደ እናንተ እንዲደርሷችሁ ኖቲፊኬሽን በተኗን ክሊክ ማድረግ አትርሱ። ባይ ባይ።